በአማርኛ መሃይም ማለት ሃይማኖተኛ ማለት ነው። አንድ ሰው አንድ እውቀት ላይ ደርሶ እርግጠኛ ሲሆን የሚሰጥ ስም ነው። አይሁድም ክርስቲያንም የነሱን እምነት እስክትከተል ድረስ አይወዱም። ከአላህ በቀር ሌላ ጌታ እንደሌለ እወቅ ይላል። አላህን የሚያውቅ ሰው ከዛ በኋላ ጃሂል አይባልም። እንዴት ነው የሚታወቀው? طيب بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم طيب زاري አዲስ ርዕስ እንጀምራለን። العلم የሚል وأن تصوموا خير لكم إن كنتم وأن تصوموا خير لكم إن كنتم تعلمون. طيب ጾምን በሚመለከት ሩኽሳዎቹን ያሉ ፍቃዶችን ከገለጸ በኋላ وأن تصوموا خير لكم إن كنتم تعلمون ብትጾሙ ለእናንተ መልካም ነው إن كنتم تعلمون የምታውቁ ብትሆኑ መጾማችሁ ለእናንተ የተሻለ ነው ይላል። أياما معدودات فمن كان منكم مريضا أو على سفر فعدة من أيام أخر رمضان ማለት የሚቆጠሩ ጥቂት ቀናቶች ነው። فمن كان منكم مريضا ከእናንተ ውስጥ በረመዳን የታመመ ሰው أو على سفر አሊያም ደግሞ መንገድ ላይ የሆነ فعدة من أيام أخر ጾሙን የፈታበት ቀን ልክ በሌሎች ቀኖች ይጾም። وعلى الذين يطيقونه فدية طعام مسكين እንግዲህ በእነዚያ ጾምን በማይችሉት ላይ ፊድያ ቤዛ ድሃን ማብላት አለባቸው ይላል። فمن تطوع خيرا فهو خير له መልካምን ስራ በተጨማሪ አልፎ የሚሰራ ሰው ይሄ ኸይር ስራ ጨማሪ መስራቱ ለሱ በላጭ ነው። وأن تصوموا خير لكم መጾማችሁም ለእናንተ ኸይር ነው የተሻለ ነው። إن كنتم تعلمون የምታውቁ ብትሆኑ ይህን ትረዱ ነበር። ስለዚህ የምናነሳው ዒልም ማለት ምን ማለት ነው? ዒልም ምንድን ነው? ሀዋ፣ ጀህል ምንድን ነው? ብዙ ጊዜ ዒልምና ዓሊም የምናነሳውና የምንረዳበት መንገድ አለ አይደለም? እና ከዛ ሀሳብ እንነሳ። መጀመሪያ ዒልም ምንድን ነው? ዓሊምስ የሚባለው ማን ነው? በምናውቀው መሐመድ በእኛ በልምዳችን ዓሊም ስንል ማንን ማለታችን ነው? ያም ማለት ኪታብ የቀራ ከኪታብም ደግሞ የሆነ ደረጃ ላይ የደረሰ መዝሀቦችን የጨረሰ
ወይን አንድን መዝሀብ አጠቃሎ የጨረሰ ሐዲስ የቀራ ነሕውን፣ ሰርፉን፣ በላጋ፣ አደቡን ይሄ ዓሊም ይባላል አይደለም? በልምዳችን ይሄ ሀሳብ በቁርአንም ዓሊም ማለት እነዚህን ሰዎች ነው። በቁርአን ዒልም ማለት ደግሞ ይሄ የሚቀራው ነገር ነው ወይንስ ምንድን ነው? እሱን እናያለን። ብዙ ጊዜ የዕልም ተቃራኒ ሀዋ የሚል ይመጣል። ስሜት፣ ግምት ማለት ነው። ስሜት፣ ግምቱ፣ ጥርጣሬው፣ ዝንባሌ እነዚህ የዕልም ተቃራኒ ሆነው ይመጣሉ። ከዛ በኋላ ደግሞ ጀህል ደግሞ ይባላል። እስልምና ጀህል እና ጃሂል አሁንም እኛ የራሳችን ትርጉም አለን አይደለ? ጃሂል ማለት ምን ማለት ነው እንላለን አለ። ብዙ ጊዜ እኔ ጃሂል ነኝ፣ ዑለማዎቹ እንደዚህ እንላለን። ጃሂል ማለት ምን ማለት ነው? በቁርአንኛ በእኛ ምን ማለት ነው? መሀይም ማለት ምን ማለት ነው? የማያውቅ። አሁን አማርኛ ስለሆነ ሁላችሁ ነው የምትጠየቁት። መሀይም ማለት ምን ማለት ነው? መሀይም ማለት በአማርኛ ቶሎ ማይገባው። እሺ እህቶች፣ መሀይም ማለት ሊትራል ትርጉሙ መሀይም ማለት ማንበብና መጻፍ ማይችል መሀይም ማለት። ኦኬ። በአማርኛ መሀይም ማለት ሃይማኖተኛ ማለት ነው። ቀጥተኛ ትርጉሙ ማይም ነው የሚባለው። የማያውቅ አሁን ያልነው ትርጉም መሀይም ሃይማኖተኛ ማለት ነው። ለእንትን አይደለም፣ ቀጥታ ትርጉሙ ነው የምነግራችሁ። መሀይም እስቲ ጎግል አድርጉ። አንድ ሰው መሀይም ማለት ስጨርሱ ትነግሩናላችሁ። እስከ ዛሬ ድረስ እንግዲህ ማንን እየሰደባችሁ እንደሆነ ቁርአን ላይ ፈዕለም የሚሉትን በተወሰነ መልኩ እናያቸው። ሱረቱ ሙሐመድ ላይ ፈዕለም አነሁ ላኢላሃ ኢለላህ ወስተግፊር ሊዘንቢክ ወሊልሙእሚኒነ ወልሙእሚናት ወላሁ ያዕለሙ ሙተቀለበኩም ወመትዋኩም። ፈዕለም አነሁ ላኢላሃ ኢለላህ። አላህን የሚያውቅ ሰው ከዛ በኋላ ጃሂል አይባልም። ማወቅ የሚባለውም ነገር ደግሞ ፈዕለም አነሁ ላኢላሃ ኢለላህ። ለምሳሌ እኛ እናውቃለን የምንላቸው ነገሮች ምንድን ናቸው? ሁሉም ሰው ራሱ ይሄንን አውቃለሁ የሚል ነገር አለው። ቦታ ቢጠየቅ አውቃለሁ ቢለው ቦታ አለው። አንዳንድ ጉዳዮች ቢሆኑ እነዛን ጉዳዮች አውቃለሁ ብለን ልንል የምንላቸው ነገሮች አሉ። ከአላህ በቀር ሌላ ጌታ እንደሌለ እወቅ ይላል። እንዴት ነው የሚታወቀው? ከአላህ ውጪ ሌላ ጌታ እንደሌለ ሰዎች በሚጓዙበት ጉዟቸው እዚህ እውቀት ላይ መድረስ ይቻላል ማለት ነው። የህይወት ተልዕኳችንና ትዕዛዛችን ከሆነ ነገር ውስጥ አንዱ ከአላህ በስተቀር ሌላ ጌታ የለም፣ ፈጣሪ የለም፣ የዓለም አስተባባሪ የለም፣ ኢላህ የለም የሚለውን ነገር ማወቅ ነው። ይሄ እውቀት ሌሎች ነገሮች በምናውቀው ልክ ሌላ ጉዳይ የምናውቀውን ነገር በምናውቀው ልክ
ከአላህ በስተቀርማ ሌላ ጌታ የለም የሚል እውቀት ላይ ይደረሳል። ማወቅ የሚባል ነገር ማለት ነው። ሩቅ ነው ያው ዝም ብለን ምናምነው ነው የሚባል አይደለም። ፈዕለም አነሁ ላ ኢላሃ ኢለላህ። ወደዚህ የሚያደርሰን ነገር ትልቁ ጉዞ ነው። ማወቅ የሚባል ነገር ደረጃ እስክደርስ ድረስ በዚህ መስመር ተጉዤ ከዛ ከአላህ በስተቀር ሌላ ጌታ እንደሌለ አውቃለሁ ብዬ መናገር የምችልበት ደረጃ መድረስ ማለት ነው። ይሄ እንዴት ይደረሳል? ቁርአን መንገዱን ይነግረናል። አላሁ ስብሓነሁ ወተዓላ ያወረደውን ዋህይ ተደቡር ስናደርግ ሄደን ምንደርሰው በቃ ይህን ዓለም የሚያስተባብር ብቸኛ የሆነው ፈጣሪ አላህ ነው የሚል እውቀት ላይ እንደርሳለን። ዩኒቨርሱን ስናይ ወስዶ ወደዚህ እውቀት ያደርሰናል። እውቀት ነው የሚሆነው። ማመን በቁርአን አንድ ሰው አንድ እውቀት ላይ ደርሶ እርግጠኛ ሲሆን የሚሰጥ ስም ነው እንጂ ልንደርስበት ስለማንችለው ከአምስቱ ሕዋሳችን ውጪ ስለሆነ በግምት ምናምነው ነገር አይደለም። ኢማን ማለት ከአላህ በስተቀር ሌላ ኢላህ የለም የሚለው ሰው ልጆች ሊደርሱበት የሚችሉት እውቀት ነው። ስለዚህ አላህ ስብሓነሁ ወተዓላ ምን አለን? ፈዕለም አነሁ ላ ኢላሃ ኢለላህ። ስለዚህም የሆነው ይህንን ጉዞ ለማድረግ ምን ያህል ተጉዘናል? ይህስ ጉዳይ እውቀት ሆኖ ከአላህ በስተቀር ሌላ ኢላህ እንደሌለ አውቃለሁ ብለን እንመሰክራለን ወይ? እውቀት ነው ወይ? ይሄ ማወቅ የሚባለው ከአላህ በስተቀር ሌላ ኢላህ የለም የሚለውን እወቅ እንደሚለው ሁላ የመጨረሻው ቀን ወደ አላህ እንደምንሰበሰብም እወቁ ይላል። ፈዕለሙ አነኩም ኢለይሂ ቱሕሸሩን። ሌላኛው እውቀት ማለት ነው። በመጨረሻው ቀን የሰው ልጅ ሁሉ ተቀስቅሶ ዳግም አላህ ፊት ይቆማል የሚለውን እውቀት ላይ ስንደርስ ይሄን ትዕዛዝ ፈጸምን ማለት ነው። አላህ ስብሓነሁ ወተዓላ የሚያምኑ ሰዎችን ነግሮናል። በዛው ልክ ደግሞ ወደ ኢማን የሚወስደውን ደግሞ እወቁ የሚለውን ትዕዛዝ አዞናል። ከምናውቃቸው ነገሮች መካከል አላህ እወቁ ያለንን ነገር ነው ወይስ ሌላ ነገር ነው እያወቅን ያለ ነው? ለማወቅ የለፋንባቸው ጉዳዮች አላህ እወቁ ብሎ ያዘዘንን ነገር ነው ወይንስ በተለያዩ መንገዶች ሰዎች ያዘጋጇቸው መስመሮች ናቸው? ሌላኛው እንድናውቅ አላህ ስብሓነሁ ወተዓላ የሚጠይቀን አወላ ያዕለሙነ አነ አላህ ያዕለሙ ማ ዩሲሩነ ወማ ዩዕሊኑን። አላሁ ስብሓነሁ ወተዓላ በሚስጥር የያዝነውም ጉዳይ በግልጽ አደባባይ ያወጣነውን ጉዳይ የሚያውቅ መሆኑን አያውቅም ወይ ይላል። እንግዲህ ይህንን የማያውቁ አሉ፣ ይህንን ደግሞ የሚያውቁ አሉ። የሚያውቁት ሰዎች ሙእሚን ከሚባለው ካምፕ ውስጥ ይገባሉ። ከዛ ውጭ አላህ ስብሓነሁ ወተዓላ እዚሁ አያ ላይ ደግሞ ወአን ተሱሙ ኸይሩን ለኩም ኢን ኩንቱም ተዕለሙን እንደሚለው ሌላ አላህ እንድናውቅ የሚፈልገው ነገር ምንድን ነው? ወደ አላህ የሚያደርሰን መልካም ነገርን እንድናውቅ ይፈልጋል።
ወለው አነሁም አመኑ ወተቀው ለመሱበቱ ሚን ዒንዲላሂ ኸይሩን ለው ካኑ ያዕለሙን። በዚች ምድር ላይ ካሉ ነገሮች ሁሉ የተሻለውና ሙሉ ጊዜያችንን ጉልበታችንን ልናወጣለት የሚገባ ሌሎች ነገሮች ደግሞ ልንተውለት የሚገባው ትልቁ ነገር ማወቅ ይፈልጋል። ያም ምንድን ነው? ማመንና ተቅዋ ነው። ከሌሎች ነገር ሁሉ የተሻለ ነው። ለው ካኑ ያዕለሙን የሚያውቁ ቢሆኑ። በእውቀት ሳቤ ኪታብ መቅራት በጣም ጥሩ ነገር ነው። መጽሐፍ ማንበብ በጣም ጥሩ ነገር ነው። ትምህርት መማር ጥሩ ነገር ነው። ግን አላህ ወቁ ያለን ነገር ደግሞ ከነዚህ ሌላ ነው። የእውቀት ጉዞአችንና መስመራችን ምንድን ነው መሆን ያለበት ስንል ፈዕለም አነሁ ላ ኢላሃ ኢለላህ። ከዛም አልፎ ደግሞ የቂያም ቀን ዳግም ተነስተን አላህ ፊት እንደምንቀርብ ማወቅ፣ በሚስጥር የምንሰራውም አደባባይ ላይ የምናወጣውንም አላህ የሚያውቅ መሆኑን ማወቅ፣ ኸይርና የተሻሉ ነገሮች ምን እንደሆኑ ለይቶ ማወቅ። ከዛም ደግሞ አለም ተዕለም አነላህ ለሁ ሙልኩ ሰማዋት ወልአርድ ወማ ለኩም ሚን ዱኒላሂ ሚን ወልይ ወላ ነሲር። አለም ተዕለም አታውቅምን ይላል። ለሁ ሙልኩ ሰማዋት ወልአርድ የሰማያትና የምድር ሁሉ ንጉስና ባለቤት እሱ ነው። ወማ ለኩም ሚን ዱኒላሂ ሚን ወልይ ወላ ነሲር ከአላህ ውጪ ለእናንተ አንድም ጠባቂም ረዳትም አጋዥም የላችሁም ይላል። ይህንን ነገር ማወቅ በህይወት ውስጥ በጣም ብዙ ነገር ማለት ነው። ከአላህ ውጪ ረዳትና አጋዥ እንደሌለ የሚያውቅ ሰው የአላህን ስብሓነሁ ወተዓላ ትእዛዝና መንገድን ተውና አጋዥህ ረዳትህ ሆናለሁ ለሚለው ኃይል ስልጣን እጅ አይሰጥም። ከአላህ ውጪ ማንም ረዳትና አጋዥ የለንም። የምንንጠለጠልበት ወይም ደግሞ ተስፋ የምናደርግበት በዚህ ዓለም ላይ የለም። ይሄንን ነገር ማወቅ ማለት ነው። ይሄን ያወቀ ሰው ዲን አይሸጥም። ይሄን ያወቀ ሰው ሌሎች ሰዎች ላይ ወይም ሌላ ኃይል ላይ ጥገኛ አይሆንም። ረዳቶቼ አጋዦቼ ናቸው፣ ያድኑኛል፣ ያተርፉኛል አይል። ይህንን ባወቀና ባላወቀ ሰው መካከል ያለው ልዩነት በጣም ሰፊ ነው። የዚህ ሁሉ ዩኒቨርስ ንጉስና ባለቤት አላህ መሆኑን ያወቀ በሆነ አካባቢ ንጉስ የሆነ ወይ ስልጣን የያዘ ዓለምን ወይ ሀገርን የሚመራ አካል መጠጊያው መሸሸጊያው አያደርግም። አላም አላሁ ስብሓነሁ ወተዓላ ያዘዘኝን ነገር ለመፈጸም አልችልም፣ ምክንያቱም ይሄ ኃይል ይሄ ጉልበት አለ ብሎ አይልም። ይሄ እውቀት አላህ ስብሓነሁ ወተዓላ በቁርአኑ የገለጻቸው እውቀት ብሎ የተገለጹት ነገሮች ከምናስበውና እኛ ከምንገምተው ወይም ደግሞ ማወቅ ሲባል አላህ እንዲወድልን ብለን ለማወቅ ጥረት ከምናደርገው መስመር ይለያል። በዚህ ምድራዊ ዓለምም ደግሞ እውቀት የሚባሉ አይደሉም አይደል? በቁርአን አላህን ማወቅ የሚባል ነገር ምንድን ነው? ኢቭን ለመረዳትና እኮ መስመሩን ለማግኘት ራሱ ከምድር ውጪ ስለሆነ እዛው ሄዶ ካልተረዳ ነው እንዴትም ብሎ መረዳት ይቻላል? ከአላህ በስተቀር ሌላ ኢላህ እንደሌለ ማወቅ የሚባል እንዴት ነው የሚታወቀው? ሰማይ ምድርን ሁሉ የፈጠረ ንጉስና ባለቤት እሱ መሆኑን ማወቅ፣ እወቁም እያለ የሚያዘው ሰሓባን መሆኑን መርሳት የለብን። ፈዕለም አነሁ
ላኢላሃ ኢለላህ ረሱል ሰለላሁ ዐለይሂ ወሰለምን እያናገረ ሰሓቦችን እያናገረ ይሄ የማያልቅ የሆነ የዓለም ሚስጥር ነው፣ የማያልቅ የሆነ እውቀት ነው። ከአላህ በስተቀር ሌላ ኢላህ የለም የሚለው እውቀት ማለት ነው። ሀዋ የዕልም ተቃራኒ መሆኑን በተለያዩ የቁርአን አያዎች እናያለን። ወለን ተርዳ አንከ ልየሁድ ወለን ነሳራ ሐታ ተተቢዐ ሚለተሁም፣ አይሁድም ክርስቲያንም የነሱን እምነት እስክትከተል ድረስ አይወዱም። ቁል ኢነ ሁደላሂ ሁወል ሁዳ፣ በል ቅናቻ ትክክለኛ የህይወት መስመርና መመራት ማለት የአላህ መመራት ነው፣ በአላህ መመራት ነው፣ የአላህ ሁዳ ነው፣ የአላህ ቅናቻ ነው። ወለኢን ተባዕተ አህዋአሁም፣ ስሜትህን ብትከተል ባዕደ ለዚ ጃአከ ሚነል ዒልም፣ እውቀት ከመጣለህ በኋላ ማለከ ሚነላሂ ሚን ወልይን ወላ ነሲር፣ ከአላህ ውጭ ለአንተ አጋዥም ረዳትም የለህም ይላል። ስለዚህ ሰው ስሜቱ ምን ይባላል? ሀዋ ይባላል። ጥረት አድርጎ ተደቡር አድርጎ አስተውሎ ይሄ ሊደረስበት የሚገባው እውቀት ጋር እስኪገናኝ ድረስ ያለው ጉዞ ሀዋ ነው፣ ስሜት ነው። እኛ አሁን ያለን ነገር ስሜት ይባላል። ስለ ብዙ ነገር ያለን ጉዳይ ስሜት ነው። ያ ጉዳይ ወሕይ መጥቶ ትክክለኛው መስመር ሲያስይዘን እውቀት ይሆናል። አላሁ ስብሓነሁ ወተዓላ ካዘዘውና ካስተማረው ካስተላለፈው ውጭ ያሉ ነገሮች ስሜት ናቸው፣ እውቀት አይደሉም። ስለዚህ የእውቀት ትርጓሜያችን ምንድን ነው? ከሰማይ የመጣው ነገር በትክክል ሲደርስና ስንረዳ እውቀት ይባላል። ከዛ በፊት ያለ ነገር ሁሉ ሀዋ ስሜት ይባላል። የመጀመሪያ እርግጠኛ መሆንና ማመን የሚኖርብን ጉዳይ አስሉ የነገሮች ሁሉ አስል ጀህል ነው። ዙሉማት ጨለማ ነው። ሀዋ ስሜት ነው። ዘን ጥርጣሬ ነው። ረይብ የመምታታት ጉዳይ ነው። ከነዚህ ሰው ሁሉ ሲኖር በዚህ ውስጥ ነው የሚኖረው። በጨለማ ውስጥ፣ በጀህል ውስጥ፣ በስሜት ውስጥ፣ ጥርጣሬ ውስጥ፣ ብዥታ ውስጥ ነው ያለው ሰው። ከዚህ የሚወጣው መቼ ነው? አላሁ ወልዩ ለዚነ አመኑ ዩኽሪጁሁም ሚነ ዙሉማቲ ኢለ ኑር። እኛ አሁን ያለንበት ተጨባጭ የሆነ ጉዳያችን ከቁርአን ጋር የሚስማማ ሆኖ ከዚህ ብርሃን ጋር ተገናኝተናል። የሆኑ ጉዳዮቻችን ደግሞ እዚህ ውስጥ ነው ያለው። ስለዚህ በማያቋርጥ ሁኔታ ከዚህ ወደ ኑር መሸጋገር ይፈልጋል። ወደዚህ ደግሞ የምንሸጋገረው ከቁርአኑ ከራሱ ጋር ከተገናኘን ነው። እኛ በዚህ በተቃራኒ ምንድን ነው የምናስበው? አሁን የምናስበው ሀሳብ፣ ምንገምተው፣ ምናወራው ሁሉ ትክክል ነው፣ እውቀት ነው ብለን ነው የምናስበው። እንደ ሙስሊም ግን ማሰብ ያለብን እኔ ማስበው፣ ምገምተው፣ ምወያየው ምናምን ነገር ሁሉ ምንድን ነው? ጨለማ ነው፣ ጀህል ነው፣ ሀዋ ነው። ምን እስኪሆን ድረስ ቁርአን በዛ ጉዳይ ላይ ሀሳብ ሰጥቶኝ የቁርአኑ መልእክት እስኪደርሰኝ ድረስ ምንድን ነው? ጀህል ነው፣ መሀይምነት ነው፣ ጨለማ ነው። እዚህ ጉዳይ ላይ በጣም እርግጠኞች ከሆንን በህይወታችን አንድ ትልቁን እርምጃ እንራመዳለን።
እኔ ወደ ቁርአን ለመምጣት መጀመሪያ እኔ ያልኩት ነገር ሁሉ ስህተት ነው ማለት አለብኝ። አላህ እስኪያጸድቅልኝ ድረስ፣ ቁርአን እስኪያረጋግጥልኝ ድረስ። ለምሳሌ በጣም ቀለል ባለ ሁኔታ እንውሰደው። ዒልም የሚባለውን ነገር አብዛኞቻችን የምናስብበት መንገድ አለ አይደል? ያውም ደግሞ ለዲን የቀረበና ዲነኛ ሀሳብ ብለን የያዝነው ነው። ይህ ሀሳብ ትክክል ነው? ስህተት ነው? ቁርአን ጋር መተን ካልፈተሽ ነው አናውቀው። ግን ወደ ቁርአን በመጣን ቁጥር ቁርአን የሚያወራን ዒልም የሚለው ነገር ሌላ ነገር ነው። ስለዚህ ሀሳባችን፣ እውቀታችን፣ እውቀት ብለን ያልነው ኢንኮቴሽን ግምታችን ሁሉ እዚህ ውስጥ የሚገባ ነው ከአላህ ኑርና እውቀት ጋር እስኪገናኝ ድረስ። ስለዚህ ሀዋ ዒልም ከመጣ በኋላ ስሜትን መከተል ማስጠንቀቂያ የተሰጠበት ነገር ነው። ከአላህ ውጪ ረዳት የላችሁም ይላል። የአላህን እርዳታ አታገኙም ማለት ነው። ምን ካደረግን? አሁን የምንኖረውን አይነት ህይወት ከኖርን። ዒልም መጥቷል ቁርአን ላይ። ከዛ በኋላ ደግሞ እኛ ራሳችን ደግሞ የያዝናቸው ደግሞ እውነት ነው፣ እውቀት ነው፣ ህይወት ነው፣ መስመር ነው፣ ትክክል ነው ብለን የያዝነው ነገር አለ። በምንድን ነው የተካነው? ወለኢን ተበዕተ አህዋአሁም ሚን ባዕድ ማ ጃአከ ሚነል ዒልም፣ እውቀት ከመጣልህ በኋላ የሌላው ዓለም ስሜት ከተከተልክ፣ ያ ስሜት ጥናትና ምርምር ተብሎ ሊሆን ይችላል፣ ሚሊዮኖች ያነበቡት መጽሐፍ ተብሎ ሊሆን ይችላል የመጣው፣ በጣም ድንቅ የሚባል ፊልም ሆኖ ሊሆን ይችላል የመጣው። ከዚህ ከመጣው ዒልም ውጪ ያለ ነገር ሁሉ ከተከተልክ ረዳት አልባ ነው የምትሆነው። ይሄ ማስጠንቀቂያ የተሰጠበት ነገር ነው። በዚህ ልክ ማስጠንቀቂያ የተሰጠበት ነገር እኛ በምን መልኩ ነው እየኖር ነው ያለው? እንግዲህ እንድናውቀው ከሚፈለጉ ነገሮች ውስጥ ቅድም ሳንገልጸው ያለፍነው የአላህ ቻይነት ነው። ማ ነንሰኽ ሚን አየቲን አው ኑንሲሃ ናእቲ ቢኸይሪን ሚንሃ አው ሚስሊሃ አለም ተዕለም አነላህ ዐላ ኩሊ ሸይን ቀዲር። አለም ተዕለም አነላህ ዐላ ኩሊ ሸይን ቀዲር። አላህ ስብሓነሁ ወተዓላ በሁሉ ነገር ቻይ መሆኑን አታውቁም ወይ ይላል። ማወቅ፣ ይሄ ማወቅ በምን ይገለጣል? በፍጹም አይቻልም የሚባሉ ነገሮች ይቻላል እንላለን። አላህ አግዛችኋለሁ፣ ረዳችኋለሁ ብለዋል። ስለዚህ ይሆናል፣ ይቻላል ይላል የሚያውቅ ሰው። የማያውቀው ሰው ደግሞ ኧረ አደብ ግዛተው ይላል። ስለዚህ አለም ተዕለም አነላህ ዐላ ኩሊ ሸይን ቀዲር። በዚህ ምድር ላይ ህይወታችንን በሂሳብ በካልኩሌሽን በእኛ መሆን አለመሆኑን አጥር ውስጥ ከማጠር ወጥተን ወላኪን አላህ ዐላ ኩሊ ሸይን ቀዲር። ሌላኛው እውቀት ቁርአን ላይ ዒልም የተባለው ኢነላህ ላ የስተሕይ አን የድሪበ መተለን ማ በዑደተን ፈማ ፈውቀሃ ፈአማ አለዚነ አመኑ ፈየዕለሙነ አነሁ ልሐቁ ምን ረቢሂም። እነዚያ ያመኑ ሰዎች ፈየዕለሙነ አነሁ ልሐቁ ምን ረቢሂም። ይህ ወሕይ አላህ ስብሓነሁ ወተዓላ ቃል የገባቸው ነገሮች፣ ያስተላለፋቸው መልእክቶች ሁሉ እውነት መሆኑን ያውቃሉ ይላል። እውቀት ነው። ሌሎች ነገሮች ከምናውቃቸው በላይ እርግጠኛ ልንሆንባቸው የምንችላቸው እውቀት ናቸው። ይሄ ነገር ከግምት ወደ እውቀት የሚወስዳቸው ደግሞ የቁርአን ብርሃን ነው። ቁርአንን አንድ ሰው በፈለገው መንፈሱ መጥቶ የሰው ቃል ነው ብሎ ማስቦ ይምጣ፣
ትክክለኛ መጽሐፍ እንዳልሆነ ለዓለም ሕዝብ አረጋግጣለሁም ብሎ ይምጣ። መጨረሻ አውቆ የሚወጣው ይህ የአላህ ቃል እንደሆነ ነው። ሰኑሪህም አያቲና ፊል አፋቂ ወፊ አንፉሲህም ሐታ የተበየነ ለሁም አነሁ ልሐቅ። ወደ እውቀትነት ነው የሚሸጋገረው ከመረጃ አሊያም ደግሞ እኛ እምነት እንደምንለው ከማመን ውጪ ምንድን ነው እውቀት። እነዚህ በጣም መሰረታዊ የሆኑ የእምነት ክፍሎችን ነው አላህ እወቁ ሚለን። ዝም ብለን ተቀላቅለን አመንን ወይ ደግሞ ነው ብለን በመሄድና በማወቅ መካከል በጣም ሰፊ ልዩነት ነው ያለው። ማወቅ የእያንዳንዱን ግለሰብ ጥረትና ጉዞ ይጠይቃል። አላህን ለማወቅ የሚደረግ ጥረት ማለት ነው። ከአላህ በስተቀር ሌላ ኢላህ እንደሌለ ለማወቅ የሚደረግ ጥረት። ስለ መንገዶቹ በራሱ ቁርአን ያብራራል። ግን ጅምሩ ይህን ማወቅ እንዳለብን ማወቅ ራሱ የመጀመሪያ ደረጃ ነው። የህይወት ጉዞአችን ከአላህ በስተቀር ሌላ አምላክ እንደሌለ ማወቅ፣ ሁሉን ነገር አላህ ስብሓነሁ ወተዓላ ቻይ ነው ብሎ ማወቅ፣ ምስጢርንም አደባባይ ያለንም ሁሉ ያውቃል ብሎ ማወቅ፣ የዚህ ሁሉ ዩኒቨርስ ንጉስና ባለቤት መሆኑን ማወቅ። ጉዞ እንግዲህ ወደ እውቀት የሚደረገው ጉዞ አላህ ወቁ ብሎ የቆጠረልንን ነገር ችላ ብለን ሌሎች ነገሮችን በማወቅ ነው መሽሁል የሆን ነው። 20 ዓመት 10 ዓመት 10 ምናምን ዓመት አስሉ ይሄ ነው። ይህን ካወቅን በኋላ ነው ሌሎች ነገሮች እውቀት የሚሆኑት። ስለዚህ ፈአማ አለዚነ አመኑ ፈያዕለሙነ አነሁ ልሐቁ ምን ረቢሂም፣ ይህ ወሕይ ሐቅ መሆኑን ማወቅ አለብን። የሚታወቀው ደግሞ ይሄ ቁርአን ሐቅ ነው ሲባል በቃ አወቀ ማለት አይደለም። ይሄኛው እውቀት እኛ የምንለው እውቀት ነው። ቁርአን እሱን አይደለም እውቀት የሚለው። ተጉዘን ልባችንም ስሜታችንም ህሊናችንም ይህን ጉዳይ ሲለው ሲደርስበት አወቀ ይባላል። የምድራችን ደግሞ በጣም አስደሳቹ ጉዞ ነው። ይሄንን ለማወቅ የሚደረግ ጉዞ ውድና በጣም ጠቃሚው እውቀትም ይሄ ነው፣ አላህን ማወቅ። ሌላ እውቀት አላህ ስብሓነሁ ወተዓላ በቁርአኑ የገለጸው ስለሌላው አካል ሊኖረን ስለሚገባ እውቀት ነው። ፈኢን ለም የስተጂቡ ለከ ፈዕለም አነማ የተቢዑነ አህዋአሁም ወመን አضሉ ሚመን ኢተበዐ ሀዋሁ ቢገይሪ ሁደን ሚነላህ ኢነላህ ላ የህዲ ልቀውመ ዛሊሚን። ዓለም ላይ የተለያየ እምነት ተከታይ አለ፣ የተለያየ ሀሳብ ያላቸው ሰዎች አሉ። እነዚህን ሰዎች እስልምናን ዲንን እናደርስላቸዋል። እነሱም በራሳቸው መንገድ ይሞግታሉ፣ ያቀርባሉ ሀሳባቸውን። ሙስሊሙ እነዚህን ሰዎች በምን መልኩ ነው የሚያያቸው? ያው እንግዲህ አላህ ስላዘዘን ነው ይሄን የምንፈጽመው። ነገር ግን ያው በሰው ሀሳብ፣ በሰው ብስለት፣ በሰው ጥናት እነሱ የሚያነሱት ሀሳብ ነው ቁም ነገር ብሎ የሚያስብ ይኖራል። አንዳንዴም በእነሱ ሀሳብ ተሸንፎ ሲለው ለእስልምና የሚከላከል ተሸንፎ መጥቶ ነው የሚከላከለው። አሊያም ደግሞ የሚተችም ይኖራል። ይሄ እንኳን ትክክል አይመስለኝም ብሎ አላህ ባዘዘው አላህ ባስቀመጠው መልእክት ላይ ሀሳብ የሚሰጥ ይኖራል። እዚህ ጋር ግን እንደ ሙስሊም እውቀት ደረጃ እንድንደርስ የሚፈለገው ፈዕለም አነማ የተቢዑነ አህዋአሁ፣
የቁርአንን ከፍታው፣ ውበቱ፣ እውነትነቱ በተረዳን ቁጥርና ባጣጣምነው ቁጥር የእነዚህ ሰዎች ስሜትና ተራ ሀሳብ ቅዠት መሆኑን፣ ስሜት መሆኑን፣ ግምት መሆኑን እናውቃለን። እዚህ እውቀት ላይም ለመድረስ ምን ያህል ማንበብ፣ ምን ያህል ቁርአን ጋር መገናኘት ይፈልጋል። የእነሱን እውቀት ትረሽ እንደሆነ በምን ልክ ማወቅ ይፈልጋል። ፈዕለም አነማ የተቢዑነ አህዋአሁም። ይህንን ያወቀ በኢስላም አስተሳሰብ ውበቱ የተማረከ የኢስላም አስተሳሰብ ታላቅነቱ የተገነዘበ ሰው፣ ያ ብቻ ሳይሆን የእነሱ ሀሳብ በጣም ትርኪ ምርኪ ትረሽ መሆኑን የተረዳና ያወቀ ሰው መቼም ቢሆን ማንነቱ አይናጥም፣ በእነሱ ሀሳብ ተሸንፎ አይወድቅም። ከልጅ ጀምሮ እስከ አዋቂው ድረስ በተለይ በዚህ ዘመን መገንባት ካለበት ነገር አንዱ ሰዎች ማወቅ አለባቸው። ያ ዓለም ስሜት ነው፣ ተራ ሀሳብ ነው። ስለተባልን ምንለው ሳይሆን እኛ ደርሰንበት ምንለው መሆን አለበት። የተለያዩ ጉዳዮች ላይ አስተያየታችንን እንሰጣለን አይደለም? አንተ ይሄ ሀሳብ በጣም እንዴት እንደዚህ ታስባለህ ብለን ጓደኛችን እንኳን በሀሳቡ ንቀን እንናገራለን አይደል? ወይም ሚዲያ ሰምተን ምን አይነት ደደቦች ናቸው ምናምን ብለን አልፈን ሄደን እንተቻለን። አላህ ሱብሓነሁ ወተዓላ ከኢስላም ውጪ ከእስልምና ውጪ ያሉ ሀሳቦች ላይ እንዲህ አይነት ስሜት እንዲኖረንና እንዲህ አይነት እውቀት ደረጃ እንድንደርስ ይፈልጋል። እነዚህ ሰዎች የሚከተሉት ሀሳብ አድንቀን ትልቅ አድርገን ፍትሃዊ አድርገን ለነጻነት የበለጠ የተሻለ አድርገን የምናስብ ከሆነ ፈዕለም አነማ የተቢዑነ አህዋአሁም የሚለው እውቀት ላይ አልደረስንም ማለት ነው። አሁን አላህ ወቁ በሚለው ጉዳይ ላይና እኛ ደግሞ ለማወቅ መጽሐፍ በምንጨርስባቸው ጉዳዮች መካከል ያለው ልዩነት ምንድን ነው? ብዙ መጽሐፍ አንብበናል አይደል? በዕልሙ ዓለም ያሉ ሰዎችም ብዙ መጽሐፍ አንብበዋል። ነገር ግን እነዚህ ጉዳዮች ርዕሳችን ነበሩ? በመማር ሂደታችን ውስጥ፣ በማወቅ ሂደታችን ውስጥ፣ ወደ አላህ በመቅረብ ሂደታችን ውስጥ ማወቅ ያለብን ምን እንደሆነ አውቀናል? መጀመሪያ ከሱ ነው እኮ የሚጀምረው አይደል? ስለዚህ ይሄ ረመዳን ጉዞ ከጨለማ ወደ ብርሃን የምንጓዝበት፣ ከህዋ ከስሜት ወደ እውቀት የምንጓዝበት፣ ከነዚህ ውስጥ አንድ ሊሆን ይችላል፣ 5 10 ሊሆን ይችላል። ነገር ግን ጉዞውን መጀመር ይፈልጋል። እኔው በራሴ ምስክርነት መስጠት እስክችል ድረስ ቅድም በጠቀስናቸው ነገሮች ላይ እውቀት ሊኖረን ይገባል። ይህን ማወቅ አላህ ስብሓነሁ ወተዓላ እኛን እንድናውቅ ያዘዘን ርዕስ ነው። በሌላ ጉዳይ የባከንን የምናሳልፈው ጊዜ በኋላ እንደርስበታለን። መጀመሪያ ግን አላህ ወቁ ያለንን ነገር ነው አይደል ማወቅ ያለብን። ይህንን በቁርአን ፈትሸን እንየው ነው። ሌላው በጣም ጥንቃቄ እንድናደርግ የወረደበት ከዕልም ጋር የተያያዘ ጉዳይ አለ። ወአን ይሕኩም በይነሁም ቢማ አንዘለላህ፣ በመካከላቸው እንግዲህ አላህ ባወረደው ፍረድ ይላል። ወላ ተተቢዕ አህዋአሁም፣ ስሜታቸውን አትከተል። ወሕዘርሁም አን የፍቲኑከ አን ባዕድ ማ አንዘለላሁ ኢለይክ፣ አላሁ ስብሓነሁ ወተዓላ ካወረደልህ ነገር ውስጥ በጥቂቱ ነገር እንኳን እንዳይፈትኑ፣ በትንሹ ነገር እንኳን እንዳይፈትኑ ተጠንቀቅ። አላህ ያወረደው ሕግና ስርዓት፣ መመሪያና ትዕዛዝ፣ እውቀት አለ። ከሷ ጥቂት ነገር እንኳን እንዳትሸራርፍ ተጠንቀቅ። እነሱ ዋና ስራቸው ይሄ ነው። እኛ ዘንበል እንድንል፣ ወደ ስሜቱ ዓለም እንድንገባ፣ ከቁርአን አስተምህሮና ትዕዛዝ እንድንወጣ ነው። በትንሹ እንኳን ቢሆን ይሄን እንዳያደርጉ ተጠንቀቅ። ፈዕለም አነማ ዩሪዱ ላሁ አን ዩሲበሁም ቢባዕድ ዙኑቢሂም ወኢነ ከሲረን ሚነ ናሲ ለፋሲቁን። እንግዲህ የእነዚህ ሰዎች ስራ
ቅጣት የሚገባውና ቅጣት የሚያስከትል መሆኑን ማወቅ እንዳለብንም ይገልጽልናል። ከዕልም ጋር ተያይዞ ሌላም ማስጠንቀቂያ የተሰጠን ነገር ወላ ተልቢሱ ልሐቀ ቢልባጢል ወተክቱሙ ልሐቀ ወአንቱም ተዕለሙን። አላህ ስብሓነሁ ወተዓላ በቁርአኑ ያስተላለፈውን መልእክት ካወቀ በኋላ አንድ ሰው በተለያዩ ምክንያቶች ማድበስበስ እንዳትሰሩ። ወላ ተልቢሱ ልሐቀ ቢልባጢል፣ ባጢልን፣ ሐሰትን፣ ውሸትን፣ ስህተትን በእውነት እንዳታድበሰብሱት። ወተክቱሙ ልሐቀ፣ እውነትንም ሸራርፋችሁ ደባብቃችሁ እንዳታልፉ። ወአንቱም ተዕለሙን፣ እናንተ የምታውቁ ሆናችሁ። ከዕልም ጋር ሌላ መነሳት የሚገባው ነጥብ የነቢያቶች ተልእኮ ጋር የተያያዘ ነው። ግልጽ ነው ግን መልእክቱ፣ ርዕሱ ግልጽ ነው። እዚህ የምናነሳቸው ነጥቦች ላይ በደንብ ይዛችኋቸው እንድትሄዱ የምፈልጋቸው ጉዳዮች አሉ። አንደኛ በኢስላም ዒልም እና ዓሊም ሲባል ቶሎ የሚመጣብን ሰውና ገጽታ እሱ አይደለም ዋናው የሚለውን ነገር መውሰድ ነው። ለምሳሌ ቁርአን ስለ ፈለክ ያወራና ስለ ዩኒቨርሱ ካወራ በኋላ ኢነማ የኽሸላህ ሚን ዒባዲሂ ልዑለማ ይላል። ያው የሚገልጸው ከዛ በፊት ዩኒቨርሱን ስለሚያውቁ፣ ስለ ዓለም ጥናት ስለሚያደርጉ፣ ፈለኩን ስለሚዳሰሱ ሰዎች ነው። ግን እነዚህ አያዎች ሁልጊዜ ከምን ጋር ተያይዘው ይቀርባሉ? ኢነማ የኽሸላህ ሚን ዒባዲሂ ልዑለማ ቶሎ ኪታብ የሚቀራ ሰው ይመጣብናል። ቁርአኑ እንደዛ አላለም። መጀመሪያ መቼም ኪታቡን የቀራ ሰው እኮ ይህንንም አልፎ ጭማሪም ነው ልንል እንችላለን አይደለ? ጭማሪም ነው እሱ፣ ይህንን ላይዘለው ይችላል። ግን ዋና ቁርአን እየገለጸልን ያለው ነገር ምን እንደሆነ ማወቅ ይገርምናል። ሀል የስተዊ ለዚነ ያዕለሙነ ወለዚነ ላ ያዕለሙን ሲል መምጣት ያለበት ያ ሰው ነው። ቁርአን ላይ የተገለጸው ሌሊት የሚቆመው ሰው፣ ረሕመቱን የሚከጅለው አዛብ የሚፈራው ሰው ነው ሊመጣብን የሚገባው። ማወቅ አለብን። በእስልምና እውቀት ግዴታ ነው ሲባል ደግሞ ምን ሊመጣብን ይገባል? ፈዕለም አነሁ ላ ኢላሃ ኢለላህ፣ ፈዕለም አነላህ አላ ኩሊ ሸይን ቀዲር። እነዚህ ናቸው ሊመጡብን የሚገባው። በእስልምና እውቀት የተበረታታ ነው ያስፈልጋል ብለን ሰው የጻፈውን ሀሳብ ምናምን እሱን በማንበብ እና በመቅራት አይደለም ጊዜ መባከን ያለበት። የመጀመሪያ እውቀት ልወቅ ካልኩኝ አላህ ምን ወቅ ነው ያለኝ? ሞቼ እንደምቀሰቀስና አላህ ፊት እንደምቀርብ ወቅ አለኝ። ይህን እንዴት ነው ማወቅ የምችለው? አሁን እውቀት እኮ አይደለም። አሁን እኛ ጋር ያለው እውቀት አይደለም፣ መረጃ ነው ያለው። ይሄ በማደርገው ጥረት ልፋት፣ በማገኘው ሂዳያ፣ ከአላህ በማገኘው ብርሃን እውቀት ይሆናል። ስለዚህ በህይወታችን ጥረት ማድረግ ያለብን ሞቶ መነሳት እንዳለ ማወቅ፣ ዩኒቨርሱን በብቸኝነት ይህን ዓለም ያስገኘ አላህ መሆኑን ማወቅ፣ በብቸኝነት መመለክ ያለበት ጌታ መሆኑን ማወቅ፣ እዚህ ምድር ላይ ምንም ኃይል ሊረታን እንደማይችል አላህ ስብሓነሁ ወተዓላ ረዳችኋለሁ ባለው ነገር እንደሚረዳንና አላህ በሁሉ ነገር ቻይ መሆኑን ማወቅ፣ እነዚህ እውቀቶች ናቸው ስንቅ የሚሆኑት። ስለዚህ አዲስ እይታና አዲስ ምልከታ ሊኖረን ይገባል። ማወቅ የሚባለው እውቀት የሚባለው ማወቅ አለብኝ ስልም ጭምር እነዚህን ነገሮች በደንብ ልናስባቸው ይገባል ማለት ነው። እንግዲህ እንጨምርሽ ሀሳብ አላህ እንድናውቅ የሚፈልጋቸው ነገሮችን እንይ። እንደው ቁርአን እኮ በጣም አጃኢብ ነገር ነው ማለት ኦኬ ልወቅ ስል ምን ማወቅ አለብኝ ሲል እንዴት እንደሚነግረኝ ማለት ነው። ያ ብቻ ሳይሆን
እሺ ይህንን እውቀት እንዴት ነው ልደርስበት ምችለው ብዬ ስል ደግሞ መንገዱንም ጭምር ይነግረኛል። ግን አሁን ምን ማወቅ አለብን የሚለውትን ነገሮች ተጨማሪ እናያቸው። الشهر الحرام بالشهر الحرام والحرمات قصاص فمن اعتدى عليكم فاعتدوا عليه بمثل ما اعتدى عليكم واتقوا الله واعلموا أن الله مع المتقين. ስለዚህ በህይወታችን ለማወቅ ጥረት ከምናደርግበት ከምንለፋበት ጉዳይ ውስጥ አንዱ ምንድነው? አላህ Subhanahu Wa Ta'ala ከሙተቂኖች ጋር ነው የሚለውን ነገር እወቁ ይላል። ወአለሙ አነ አላህ መዐል ሙተቂን። طيب እናሯሩጠው እንግዲህ ምልክት እያሳየኝ ነው። ወአለሙ አነ አላህ ሸዲዱል ዒቃብ አላህ ቅጣተ ብርቱ መሆኑን እወቁ ይላል። ቅድም ያነሳነው ወአለሙ አነኩም ኢለይሂ ቱሕሸሩን ወደሱ እንደምትቀሰቀሱ እወቁ። ፈዕለሙ አነ አላህ ዐዚዙን ሐኪም አላህ ኃያልና ጥበበኛ መሆኑን እወቁ። ወዕለሙ አነኩም ሙላቁሁ ወበሽሪል ሙእሚኒን ከአላህ ጋር የምትገናኙ መሆናችሁን እወቁ። ወዕለሙ አነ አላህ ቢኩሊ ሸይእን ዓሊም አላህ በሁሉ ነገር አዋቂ መሆኑን እወቁ። ወዕለሙ አነ አላህ ቢማ ተዕመሉነ በሲር አላህ የምትሰሩትን ነገር ሁሉ የሚያይ መሆኑን እወቁ። ወዕለሙ አነ አላህ ያዕለሙ ማ ፊ አንፉሲኩም ፈሕዘሩ አላህ Subhanahu Wa Ta'ala በውስጣችሁ ያለውን የነፍስ ወግ የሚባለው ማለት ነው ውስጥ የሚንሾካሸከውን ነገር የሚያውቅ መሆኑን እወቁ፣ ተጠንቀቁትም። በመጨረሻም ፈዝኩሩላህ ከማ ዐለመኩም ማ ለም ተኩኑ ተዕለሙን አላህን ማውሳት ማስታወስ የማታውቁትን ነገር ያሳወቃችሁ። ቁርአን የምናውቀውን ነገር ሊነግረን አይደለም የመጣው። ለዚህ ነው ወደ ቁርአን ስንመጣ ሁልጊዜ ሌላ ነገር ነው የሚያወራው። ቶታሊ እኛ ከምናውቀውና ከማናስበው የወጣ ነገር ነው። ብዙ መጽሐፎች የምናውቀውን ነገር ነው የሚነግሩን አይደለም። ቁርአን ጋር ስንመጣ ግን ርዕሱም ሐሳቡም እዚህ አፈር ላይ እዚህ ምድር ላይ የለም። በጣም ከባድ ችግር የሚሆነው ከቁርአን ቃል ወስደን ከምድር ሐሳብ ጋር ስናመሳስለው ነው። ለምሳሌ ዒልም ማለት እውቀት ማለት ነው ብለን ተርጉመን እውቀት ማለት ደግሞ ብለን ከሌላ ቲዮሪና እምነት ወስደን ስንለጥፍበት በጣም ይከስማል። በቁርአን ዒልም ማለት ሌላ ነገር ነው የሚለውን ነገር ማወቅ አለብን። ዒልም ብቻ አይደለም፣ የፈለጋችሁትን ርዕስ አንሱ። ዛሬ ከምናውቀው ውጪ ነው ቁርአን የሚያወራው። ሌላው ሰው ከሚያውቀው አይደለም እኮ እኛ ሙስሊሞች ከምናውቀው ሌላ ነው ቁርአን የሚያወራው። ዒልም የምናውቀው አለ፣ ቁርአን የሚያወራው ሌላ ነው አይደለ? ኸይር የምናውቀው ነገር አለ፣ እሱ የሚያወራው ሌላ ነው። ስለዚህ እወቁ ያለንን ጉዳይ ምን ያህል ዓመታት ወስደን እንወቃቸው? እንዴት እንወቃቸው? የት ሄደን እንወቃቸው? አላህ እወቁ ያለንን ጉዳይ ትተን ስንት ነገር አወቅን። ስለዚህ ወደ ቁርአን ተመልሰን አላህ እወቁ ያለንን ነገር ለማወቅ ጉዞ መጀመር ነው ማለት ነው። ጉዞ ረጅም ነው፣ ግን ይሄን በማወቅ ውስጥ ደግሞ በጣም ብዙ ነገር አለ። ጥበቡ እዛ ውስጥ ነው፣ ደስታው እዛ ውስጥ ነው። የሚገለጡ ነገሮች የሚገለጡት እነዚህን ካወቅን በኋላ ነው። ይሄን ጉዞ ሳንጓዘው መጽሐፋችን፣ ብክነታችን፣ ቂርአታችን፣ ምናምናችን ሁሉ እወቁ ከተባል ነው በብዙ ማይል ርቀት ነው ያለው። አላህን የምናውቀው በመጀመሪያ በቁርአን ነው።
ቁርአን ጋር ስንመጣ ደግሞ ቁርአንን ከኛ በተሻለ መልኩ የተረዱ ተደቡር ያደረጉ ሰዎች ይጽፋሉ። አላህ በቁርአኑ ይሄን ያለው ይሄ ነው ብለው ይላሉ። ከኛ ቀድመው ብዙ ርቀቱን ይሄ የመንፈሱን ህይወት ስለሄዱት በእነሱ እንታገዛለን ማለት በሚሰጡት ሀሳብ በሚያብራሩት ማብራሪያ ቁርአንን የበለጠ ለመረዳት እየቻልን እየሞከርን እንመጣለን። ጉዳዩ ምን ላይ ነው የሚሆነው? ልወቅስል ከየት ነው የምጀምረው? ለምሳሌ 4 ዓመት ውዱ እንዴት እንደሚደረግ ጣሃራ እንዴት እንደሚደረግ መሰል ነገሮችን ረጅም ዓመት ሳውቅ ቆየሁኝ። እውቀት እኮ ነው፣ ጠቃሚ ነው። ግን ቁርአንን ስንረዳው ከየት መጀመር ነበረብኝ? አላህን ነው መጀመሪያ ማወቅ ያለብኝ። ቅድም ያነሳናቸው አያዎች ጋር ነው ሰው ቀድሞ እንዲተዋወቅ ማድረግ ያለብን። ረሱል ሰለላሁ ዐለይሂ ወሰለም ያ አዩሀ ለዚነ አመኑ ብሎ ተግባር እንዲህ አድርጉ የሚለው ከመምጣቱ በፊት እነዚህ ነገሮች ናቸው እንዲታወቁ የተደረጉት። ከዚህ ጋር ነው እንድንተዋወቅ የተደረገው። ከእውቀት ውስጥ መቅደምና ኋላ መምጣት ያለበት ነገር አለ። በዋናነት ትኩረት ሊሰጠው የሚገባና ያነሰ ትኩረት ሊሰጠው የሚገባ ነገር አለ። አሁን ያወራናቸው ነገሮች እኮ በመስጂዶቻችን በኪታቦቻችን ደብዝዘው አልጠፉም። እንደዛ ነው የሚመስለኝ። ማለት የተለየ እድል ያገኘ ሰው ካልሆነ በስተቀር ከአላህ በቀር ሌላ አምላክ ወይም ጌታ እንደሌለ የምናውቅበት የእውቀት መስመር የሚባል አላቅም። አላህ ስብሓነሁ ወተዓላ ቅጣቱ ብርቱ መሆኑን ማሳወቅ የሚባል የእውቀት ክፍል አላቅም። ይሄ ለምን ርዕስ ሆኖ መንገድ ተዘርግቶለት ቁርአን ባስቀመጠው መልኩ ተደርድሮ ለምን ከልጅነት ጀምረን ያን እንድናቅ አንደረግም? አላህን እንድናቅ፣ ሀያልነቱን እንድናቅ፣ ቻይነቱን እንድናቅ። እዚህ ውስጥ ነው ጉልበት ያለው። ከዛ በኋላ መስራቱ ምናምኑ ይመጣል፣ ችግር የለውም። እና የሚዛንና የቅደም ተከተል ሁኔታ ለማውራት እንጂ እነዚህ እውቀቶች እኮ በእያንዳንዱ መስመር አጅር የሚያስገኙ ሊሆኑ ይችላሉ። ግን የቱ ይቀድማል? አላህ እወቁ ያለን ይቀድማል። እሱን ካወቀን ቀጥሎ ሌሎቹን ነገር እናውቃለን።